እውነት የእግዚአብሔር ሕዝብ አቤት በሉኝ። እግዚአብሔር በብልጽግናው ይሁን በትዳር ይሁን በገንዘብ ይሁን በንብረት ይሁን በጤና ይሁን ይባርካችሁ። ከዛ በላይ ግን እሱን በማንነቱ ክብር በማየት ይባርካችሁ። እግዚአብሔር ይመስገን። እግዚአብሔርን በጣም አመሰግናለሁ። እዚህ መጥቶ መቼም በረከት የማይወስድ አንድም አይኖርም፣ ሁሉም ይወስዳል። በእውነት ጌታ ኢየሱስ ክርስቶስ ከዚች ቤት ደጇን ስትወጡ አፍሳችሁ እናንተም በረከትን ወደ ቤታችሁ ግቡ። ተባረኩ። ለየስራችሁ ለየቢሮአችሁ ለየእንቅስቃሴያችሁ ሁሉ ጌታ ኢየሱስ ክርስቶስ ከእናንተ ጋር ሆኖ እጁን ዘርግቶ ይደግፋችሁ ይምራችሁ። የእናንተ መባረክ የኛም መባረክ ነው፣ የምድሪቷ መባረክ ነው። ከዚያም እያለ ወደ ሰው መበረከት ይሄዳልና የእናንተን በረከት ቀላል አናደርገው። እናንተን ካጠመመብን ሰይጣን እኛ ሁላችን ጠመምን ማለት ነው። ስለዚህ እናንተን ኢየሱስ ይባርክልን። አሜን። ተባረኩ ተባረኩ። እግዚአብሔር ይመስገን። እግዚአብሔርን በጣም አመሰግናለሁ። በዚህ ቤተክርስቲያን ውስጥ ረጅም ጊዜ በመኖሬ ትንሽነትን ስላሳየኝ ትንሽነትን አድጌ ስላየው በጣም አመሰግናለሁ። በጣም አመሰግናለሁ። እኔ ወደ ቤተክርስቲያን ስመጣ በጣም በስደት በነበረበት ጊዜ በኃይለ ሥላሴ ጊዜ ነው የመጣሁት። ስለዚህ ጫካ ውስጥ ነው ወንጌል የሰማሁት። ጫካ ውስጥ ድንጋይ ላይ ተቀምጠን ነው መጽሐፍ ቅዱስ ጥናት ስናደርግ የነበረው። ከዛ የመጣው ሰውዬ ነው ይሄን የመሰለ ሴራሚክ ላይ ቆሜ ዛሬ ማገለግለው። እኔ መጀመሪያ በ68 ዓመተ ምህረት አገልግሎት ምንም ነፃነት ስላልነበረ አንድ የ250 ቤት ተከራይቼ እሁድ ደግሞ ፍራሽንና ብልድርብሴን ወራጅ ላይ ሰቀዬ ያገለገልኩ ሰው ነኝ። ዛሬ ፊታችሁ ቆሜ እና እኔ ባመሰግን ይበዛል አይበል። ክብር ለኢየሱስ ይሁን። ሌሎችም የሚናገሩት እዚህ ሐዋሳ ያሳለፉ እነ ቢሾፕ በቀለ፣ ቢሾፕ ቄስ አሸናፊ ብዙ መናገር ይችሉ ነበር። ወሃላን ያስታወሱ ብዙ ለማመስገን ይችሉ ነበር። ጊዜ የለም። ብዙ ታልፎ እዚህ ስለተደረሰ እዚህ የሚያደርሱ ደግሞ ባለ ራእዮችንም እግዚአብሔር ስለሰጠን ትንሹን ትልቅ የሚያደርጉ ትንሹ ትልቅ እንዲሆን የሚዘረጉ እግዚአብሔር ሰዎችን ስለሰጠን እኔ ሃሌሉያ እላለሁ። አረፍ በሉ። ጥሩ። እስቲ ትንሽ ጊዜ ስለ እግዚአብሔር ቤት ስራ ትንሽ ልናገር ከእግዚአብሔር ቃል። ስለ እግዚአብሔር ቤት ስራ መጽሐፍ ቅዱሳችንን አንዳንዴ ትንሽ የሚሳክን ነገር ስላለ እሱን መጀመሪያ ጠቀስ አድርጌ ማለፍ ፈልጋለሁ። በብሉይ ኪዳን መጽሐፍ በዘጸአት ምዕራፍ 25 ላይ ቁጥር 8 እግዚአብሔር አምላክ የእስራኤልን ልጆች ከግብጽ ምድር ከባርነት ቤት ካወጣቸው በኋላ በምድረ በዳ ያሉ በጉዞ ላይ ያሉ እግዚአብሔር እንዲህ አለ፣ በመካከላቸውም አድር ዘንድ መቅደስ ይስሩልኝ፣
እኔም እንደማሳይህ ሁሉ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲሁ ስሩት። በመካከላቸውም አድር ዘንድ መቅደስ ይስሩልኝ። ሌላ ቃል ከማቴዎስ ወንጌል ምዕራፍ 18 ላይ አነባለሁ። የማቴዎስ ወንጌል ምዕራፍ 18 ላይ ብዙ ጊዜ የምናነበው የተለማመድነው ቃል አለ። ቁጥር 20 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁና። በዘጸአት ያነበብነው ክፍል በመካከላቸው አድር ዘንድ መቅደስ ይስሩልኝ የሚል ነው። ይሄኛው ክፍል ደግሞ አዲስ ኪዳን ላይ የተጻፈ ነው። 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁና። ሌላ አንድ ቃል ልጨምር። ሁለተኛ ቆሮንቶስ ምዕራፍ 6 ላይ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ እኛ የሕያው እግዚአብሔር ቤተ መቅደስ ነንና እንዲሁም እግዚአብሔር ተናገረ እንዲህ ሲል በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህ ጌታ ከመካከላቸው ውጡና የተለያችሁ ሁኑ ይላል ሁሉን የሚገዛ ጌታ። እኔም እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ሆናላችሁ ይላል። ወደ ላይ ከፍ ብዬ ያነበብኩት ቃል በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ ብሎ 2 ገጽ ያለው ነገር ይናገራል። አንድ በመካከል መመላለስ፣ በመካከል መኖር። 2 በእነርሱ ውስጥ መኖር። አንዳንድ ጊዜ ቤተክርስቲያን የሚለው ቃል ይታታል። ይሄን ጸሎት ቤት እንላለን። ቤተክርስቲያን ለማለት ያስቸግራል። ነገር ግን በሁለቱም ላይ እግዚአብሔር ዓላማ አለው። በአዲስ ኪዳን እግዚአብሔር እኛን ቤተ መቅደስ አርጎን በልባችን ውስጥ ሊኖር ልባችንን ማደሪያ ሊያደርግ እግዚአብሔር ወስኗል። በአዲስ ኪዳን ልባችን የሱ ቤተ መቅደስ፣ እኛ የሱ ቤተ መቅደስ እንድንሆን የሱ ቤተ መቅደስ እንድንሆን እግዚአብሔር ሲፈልግ ግን በመካከላቸው እሆናለሁ፣ በመካከላቸውም እመላለሳለሁ ያለበትን የጸሎት ቤት ነገር ደግሞ ችላ ልንል አንችልም። እኔ እግዚአብሔር በውስጤ ነው የሚኖረው፣ እኔ የእግዚአብሔር ቤተ መቅደስ ነኝ፣ ይሄንን ጣራ ግድግዳ አያስፈልገኝም የሚል ሰው ሊኖር አይችልም። ለምን? 2 ወይም 3 በስሜ በሚሰበሰቡበት እኔ በመካከላቸው እገኛለሁ ስለሆነ እግዚአብሔር በመካከል መገኘትና በውስጥ መገኘትን ይፈልጋል። በውስጥ ለመገኘት ሁላችንም በመንፈስ ቅዱስ ስንሞላ እግዚአብሔር አምላክ በመንፈሱ በውስጣችን ይኖርና እኛ ቤተ መቅደስ ያደርጋል። በእኛ መካከል ለመመላለስ ደግሞ እግዚአብሔር ጸሎት ቤትን ይፈልጋል። 2 እና 3 ሆነው በስሙ የሚሰበሰቡበትን ጸሎት ቤት እግዚአብሔር ይፈልገዋል። ስለዚህ ይሄን ጸሎት ቤት እግዚአብሔር በመካከላችን ለመመላለስ ፈለገው፣ እኛን ደግሞ በውስጣችን ለማደር ፈለገን። አሜን። ይሄን ጸሎት ቤት እግዚአብሔር ለመመላለሻ በመካከላችን ለመንቀሳቀሻ ፈለገው፣ እኛን ደግሞ በውስጣችን ለመኖር ፈለገው። ስለዚህ ሁለቱም ተፈልገዋል። ዛሬ ይሄ ጸሎት ቤት ምርቃት ነው ተብሏል። ያኛው ጸሎት ቤት ደግሞ አንድ ቀን ይመረቃል።
ምርቃቱ የሚከናወነው እዚህ ምድር ላይ አይደለም። ምርቃቱ የሚከናወነው ሰማይ ነው። የትኛው? እኔና እናንተ። ለምን? እኛ የሕያው እግዚአብሔር ማደሪያ ስለሆንን፣ እኛ የሕያው እግዚአብሔር ቤተ መቅደስ ስለሆንን፣ እዚህ ምድር ላይ እግዚአብሔር ጊዜንና ዘመንን የሰጠን እኛ ተሰርተን እንድናልቅ ነው። ይሄ ሴራሚክ እንደለበሰ ሌላ ሴራሚክ አለ ይሄ የሚለብሰው። ይሄ ኮርኒስ እንዲህ እንዳማረ ይሄ ህይወት ደግሞ የሚያምርበት መለኮታዊ አሰራር አለ። ይሄ ቀለም እንደዚህ እንደተቀባ ይሄ ህይወት የሚቀባው ልዩ ህይወት አለ። ሰማይ ሊያስገባ የሚችል ህይወት። ያ ሲጠናቀቅ፣ ያ ሲያልቅ ይሄ ቤት እንደሚያልቅ አይደለም የሆነው። ያ ቤት ሲጠናቀቅ እኔና አንተ ስንጠናቀቅ ስናልቅ መለከት ይነፋል፣ ኢየሱስ ይመጣል፣ ታላቅ የምርቃት ቀን ይሆናል። ቤት አይደለም የሚመረቀው፣ ህንጻ አይደለም የሚመረቀው፣ አንድ ሌላ ህንጻ ነው የሚመረቀው። እግዚአብሔርን የተሸከመ መንፈስ ቅዱስን የተሸከመ የታጠበ የነጻ የተሰራ የተለወጠ ሃሌሉያ። ያንን ለመናገር ስለዛ ህንጻ ለመናገር ብዙ ጊዜ ባይኖረኝም ዛሬ ስለምንቀድሰው ግን ስለዚህኛው እግዚአብሔር ስለሚመላለስበት ቤት ጸሎት ቤት ትንሽ ልናገር። ይፈልጋልና እግዚአብሔር ፈልጎታልና። ባይፈልገው ኖሮ ይሄን ሁሉ መስዋዕት አስከፍሎ ይሄ ደስ የሚል ነገር ዛሬ እዚህ ባላየንም ነበር። በእግዚአብሔር ቤት ስራ ውስጥ ይሄኛውን ክንፍ ልናገር። አሁን እግዚአብሔር የሚመላለስበትን ጸሎት ቤት ነውና ልንመርቅ ወይም ተመርቆ ያለው በዚህኛው ክንፍ በኩል ያለውን ነገር ትንሽ ልናገር። የእግዚአብሔር ቤት ስራ ስናገር ይሄ ጸሎት ቤት ማለት ነው። ልጆቹ መስዋዕትና በርሱ ጊዜ እንዲሰራ እግዚአብሔር ፈልጓል። መስዋዕትና ጊዜ ሁለቱን ነገሮች እግዚአብሔር ይፈልጋቸዋል። መስዋዕትና ጊዜ፣ የእግዚአብሔር ጊዜ ማለት ነው። የእግዚአብሔር ሰዓት ማለት ነው። እግዚአብሔር የፈለገበት ማለት ነው። እግዚአብሔር የተመሰገነ ይሁን። መለስ ብዬ ወደ አነበብኩት ወደ ዘጸአት ምዕራፍ 25 ልመለስና እግዚአብሔር አምላክ የእስራኤልን ልጆች ከግብጽ ምድር ከባርነት ቤት ካወጣቸው በኋላ በምድረ በዳ እየመራ ወደ ከነዓን ለመውሰድ ጉዞ ላይ ያሉ ነው። በመካከላቸው አድር ዘንድ መቅደስ ይስሩልኝ አለው። ምን ያስፈልገዋል? እግዚአብሔርን የሚያህል አምላክ በኢሳይያስ ምዕራፍ 66 እንደተናገረው ሰማይ ዙፋኔ ምድርም የእግሬ መረገጫ ናትና የምትሰሩልኝ ቤት ምን አይነት ነው? የማርፍበትስ ቤት ምንድነው እንዳለው ምን አይነት ቤት ነው እግዚአብሔርን የሚሸከመው? ለምን ፈለገ እግዚአብሔር በመካከላቸው አድር ዘንድ መቅደስ ይስሩልኝ? በመካከላቸው እኮ እንዲሁ መገኘት ይችላል። በሲና ተራራ ላይ ወርዶ ይናገር ነበር፣ ድምጹን ያሰማ ነበር፣ ተራራው ይቀልጥ ነበር። ለምንድነው እግዚአብሔር የሆነ ቁርበት ያለው ምን ያለው በጣም ብዙ የሚያምርም የሚያስጠላም ነገር ያለው ብዙ ላይን የማይመች ነገር ይሄን ቆዳ አምጡልኝ፣ ይሄን ወርቅ አምጡልኝ፣ ይሄን ብር አምጡልኝ፣ አምጡልኝ 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 እያለ ያ ቤት ያ ድንኳን የመገናኛ ድንኳን ነው የሚባለው ስሙ። ያ እንዲሰራ እግዚአብሔር ፈለገ። የፈለገበት ምክንያት
አንዱ ትልቁ ነገር መስዋዕት ስለፈለገ ነው። ከልጆቹ መስዋዕት የሚፈልግ አምላክ ነው። ልጆቹ እንዲሰውለት የሚፈልግ አምላክ ነው። አንዳንድ ጊዜ እግዚአብሔርን ምንድነው የሚያደርገው? እንዲህ ያደርግና ውሰድ ይልና ልጆቹ መስጠትን እንዲያውቁ መስጠትን እንዲማሩ ስጠኝ ይላል። የሰጠኮ እሱ ግን ይሰጥና መልሶ ደግሞ ስጠኝ ይላል። እግዚአብሔር መስዋዕትን በጣም የሚወድ አምላክ ነው። ይሄ ደግሞ በእግዚአብሔር መታደል ነው። እና ዛሬ እግረ መንገዴን ይሄንን ነገር ለመስራት ገንዘባችሁን፣ ጉልበታችሁን፣ ጊዜያችሁን ሁሉ የሰዋችሁ ሰዎች እግዚአብሔር ይባርካችሁ ከማለትም ባሻገር ታድላችኋል። እንደ እግዚአብሔር አሰራር ትላችኋልና እንኳን እግዚአብሔር ይሄን እድል ፋንታ ሰጣችሁ። ይሄንን እድል እንኳን እግዚአብሔር ከፈተላችሁ። መስዋዕት ለመክፈል በእግዚአብሔር ጊዜ በእግዚአብሔር ፈቃድ ይሄን በር እግዚአብሔር ሊከፍትላችሁ ስለወደዳችሁ ዘንጉን ስለዘረጋላችሁ በዚህ ጊዜ እናንተን ስለመረጣችሁ እግዚአብሔር ይመስገን በሉት። በእያንዳንዱ የእግዚአብሔር ሕዝብ የሚባረክበት የየራሱ የመባረኪያ መንገድና ሁኔታ አለ። አንድ ነገር ላስታውሳችሁ። ዳዊት የሰለሞን አባት ለእግዚአብሔር ማደሪያ ለመስራት ቤተ መቅደስ ለመስራት ቤት ለመስራት በጣም ጓጓ፣ በጣም ተመኘ፣ በጣም ናፈቀ። ብዙ ንብረት አዘጋጀ፣ ቁሳቁስ አዘጋጀ፣ ወርቅ አዘጋጀ፣ ብር አዘጋጀ፣ የመስሪያ ዕቃዎችን ሁሉ አዘጋጀ። እግዚአብሔርን ለመነ። እንደውም ሲለምን ይገርማችሁና እኔ በዝግባ በተሰራ ቤት እኖራለሁ፣ የአምላኬ ታቦት ግን በድንኳን ይኖራል ብሎ በጣም ከመቀናቱ ብዛት የተነሳ ወደ ምንጣፌ አልገባም፣ አልጋዬ ላይ አልወጣም ብሎ ለረጅም ቀናት ዱር ጫካ እችን ጸሎት እስኪመልስልኝ ድረስ እግዚአብሔር እሺን እስኪለኝ ድረስ ብሎ ዱር ጫካ ቤተ መንግስት ትቶ ኖሯል። ምን ያህል ጊዜ እንደሆነ ባይጠቀስም ግን እንደኖረ የእግዚአብሔር ቃል ይናገራል። ያ ሁሉ ፍላጎት ገንዘቡም እያለ ቁሳቁሱም ተዘጋጅቶ ያ ፍቅር ያ ፍላጎት ያ መነሳሳት በዚህ ሁኔታም እያለ እግዚአብሔር አትሰራልኝም አለው። ምንድነው የሚያመለክተው ይሄ? ዳዊት በዘመኑ የእግዚአብሔር ቃል ሲናገር የእግዚአብሔርን ሐሳብ አገልግሎ አንቀላፋ ይላል። ዳዊት ምንድን ነበር የእግዚአብሔርን ሐሳብ ያገለገለው ቢባል በዳዊት ዘመን ከጅምር ጀምሮ ከሕፃንነቱ ጀምሮ ከጨቅላ ሕፃንነቱ ጀምሮ እስከ ሞተባት ቀን ድረስ የጦርነት ሕይወት ነው ያሳለፈው። ሰው ሕፃን ሳለ ሰው ባልነበረበት ጊዜ ከድብና ከአንበሳ ጋር እየተዋጋ ነው ያሳለፈው። ከፍ ሲል ከጎልያድ ጋር፣ ከዚያም ከፍልስጤማውያን ጋር፣ ከዛም ከእግዚአብሔር ሕዝብ ጠላቶች ጋር እንዲሁ እንደተናነቀ በዚያ ውስጥ ነበረ የዳዊት በረከት። ቤት በመስራት ውስጥ ሳይሆን እግዚአብሔር ለዳዊት የወሰነለት በረከት በዚያ ውጊያ ውስጥ ነበር። ለምን በረከታችንን መምረጥ አንችልም?
እግዚአብሔር ነው የሚመርጥልን። እግዚአብሔር ለዳዊት የመረጠለት በረከት በዛ ጦርነት ውስጥ እንዲባረክ ነው። የእግዚአብሔርን እጅ ያየበት ህይወት ነው። ጦርነት ይመስላል። አሁን በጣም ዘገነናችሁ አይደል? በጦርነት መባረክ የሚለው ቃል ዘገነናችሁ አይደል? አይመስልም፣ ይቀፋል። በጦርነት ደግሞ መባረክ ላሳያችሁ። ጎልያድ ማነው በህፃንነቱ ከድብ ጋር ከአንበሳ ጋር ሲታገል፣ በግ ለማስጣል ሲታገል ማንም ሰው ያላየውን የእግዚአብሔርን እጅ የተለማመደ እግዚአብሔርን እንዲህ ባይኑ አየበት። እንዲህ ባይኑ አየ። ትልቁ መባረክ እኮ ገንዘብ አይደለም። ትልቁ መባረክ እኮ ሀብት አይደለም። ትልቁ መባረክ እኮ ከእግዚአብሔር ጋር ያለን ግንኙነት ነው። ከምንም በላይ እግዚአብሔርን ማየት በጣም ትልቅ ነገር ነው። ያዕቆብ ያለውን ትዝ ይላችኋል። እግዚአብሔርን ፊት ለፊት አየሁት ሰውነቴም ድና ቀረቻል። ከብቱን ረሳ፣ ሀብቱን ረሳ፣ 20 ዓመት የለፋበትን እና በእጁ ያገኘውን ያን ሁሉ የላባን ሀብት በሙሉ ረሳና እግዚአብሔርን አንድ ሌሊት ሲያየው ጊዜ ረሳ። ከብቱን፣ ሚስቱን ረሳ። 14 ዓመት የተገዛላትን ራሔልን ጨመል ረሳ። እግዚአብሔርን ማየት ሁሉን ያስረሳል። እውነት የእግዚአብሔር ሕዝብ አቤት በሉኝ። እግዚአብሔር በብልጽግናው ይሁን፣ በትዳር ይሁን፣ በገንዘብ ይሁን፣ በንብረት ይሁን፣ በጤና ይሁን ይባርካችሁ። ከዛ በላይ ግን እሱን በማንነቱ ክብር በማየት ይባርካችሁ። ሃሌሉያ። ሰሙን ተከታተሉ። ዳዊት በራሱ ዘመን እግዚአብሔር በሰጠው ዘመን የእግዚአብሔርን ሐሳብ አገልግሎ አንቀላፋ ይላል ሐዋርያት ሥራ 13 እና በጦርነት ውስጥ ነበረ የሱ በረከት የነበረው። እግዚአብሔርን አየበት። አንድ ሕፃን ልጅ እጁን አንበሳ ውስጥ አንድ እስቲ ነው በሰመመን ይሁት አንድ ሕፃን ልጅ ቲን ይሄ ገና 10ዎቹ መጀመሪያ ላይ ያለ ልጅ አንበሳ ግልገሉን ወስዶ አፍ ውስጥ ከቶ እጁን አንበሳ አፍ ውስጥ ከቶ ያ ግልገል ያቺ በግ ሳትቦጨቅ ሕያው ሆና ስትወጣ ከዚህ በላይ ምን አለ? የሱ እጅ ነው ያወጣው አይደለም። የሚታየው የእግዚአብሔር እጅ ነው። ነገር ግን ከሱ ጋር የነበረ የማን እጅ ነበረ? የእግዚአብሔር እጅ ነበረ። አሁንም ሌላ በረከት መጣ። የእግዚአብሔር እጅ በምትሰሩበት፣ የእግዚአብሔር እጅ በምትንቀሳቀሱበት፣ የእግዚአብሔር እጅ እጃችሁ በተዘረጋበት ሁሉ ላይ ይግባ። ከዚህ በላይ ምን በረከት አለ? በእንዲህ አይነት በረከት ጦርነት ይመስላል፣ ግን እዛ ውስጥ ማን ነው የሚንቀሳቀሰው? እግዚአብሔር ነው የሚንቀሳቀሰው። እጁ ነው የሚንቀሳቀሰው፣ ኃይሉ ነው የሚንቀሳቀሰው፣ ሞገሱ ነው የሚንቀሳቀሰው። አንድ ጠጠር ጎልያድን ገደላት በሉኝ፣ አላምንም። ያውም ከጀርባ ወደፊት። ብዙ የመጽሐፍ ቅዱስ ተመራማሪዎች እግዚአብሔር ነው እዚህ ጋር የመታው ይላሉ። ምክንያቱም ወዴት ነውና የወደቀው? ወደፊት ነውና የወደቀው። ጠጠር አይደለም እዚህ ጋር የመታው፣ እዚህ ጋር ነው የመታው።
አንድ ሌላ እጅ ነው። እና ያንን የእግዚአብሔር ፕሬዲስቲንድ ፕላን የእግዚአብሔር የተወሰነ ፈቃድ ማን ነው ዳዊት ሊባረክበት እግዚአብሔር ወስኖለት የነበረውን ፈቃዱን ግጥም አድርጎ ያቀብለዋል። ያኛው ሲያልፍ የአንበሳው ምናምን ሲያልፍ እንካ ጎልያድን ይለዋል። ጎልያድ ሲያልፍ ሌላ እንካ ይለዋል። ሌላ ሲያልፍ እስኪሸብት እስኪያረጅ አልጋ ላይ እስኪወድቅ ድረስ የእግዚአብሔር በረከት በዛ ውስጥ ነበረ። ወንድሜ እህቴ የኔ በረከት የት ጋ ነው በይ? የኔ በረከት የት ጋ ነው በይ? የኔ በረከት የት ጋ ነው የተቋጠረው? ምን ውስጥ ነው እግዚአብሔር የኔን በረከት የተሸከመው? እሱን ውሰድ። ሌላ ሰው የተባረከበትን ብትወስድ ምንም አይሰራልህም። ላንተ አልተፈቀደም። እግዚአብሔር የተመሰገነ ይሁን። ለዚህ ነው በአንደኛ ዜና ምዕራፍ 28 ቁጥር 10 ላይ ከበስተርጅና እድሜ ብዙ ነገር ካስተማረው ከእግዚአብሔር ጋር ያሳለፈው ልምምድ ብዙ ነገር ውስጡ ካስቀመጠው ነገር የተነሳ ልጅህ ይሰራልኛል ብሎ ሲነግረው ለዳዊት ሰለሞንን ጠቅሶ ሰለሞን ና አለውና እግዚአብሔር ቤትን ትሰራለት ዘንድ መርጦሃልና በርታ ፈጽመው አለ። ለኔ ጦርነት ነው የተሰጠኝ፣ ለኔ ውጊያ ነው የተሰጠኝ። በዛ ውስጥ እጁን አይቻለሁ። አንተ ደግሞ እጁን የምታየው ይሄን ቤት በመስራት ነው። ይሄ ነው ላንተ የተያዘ ሰማያዊ ፕሮግራም። እዚህ በተያዘልህ ፕሮግራም ላይ ወገብህን ሰር ታጠቅ፣ በርታ፣ ፈጽመው። ያችን ሚስ ብታረግ ሚስ አረግ፣ ያችን ብታጣት በሌላ ሰው በረከት ውስጥ ልግባ ትልና አታገኛትም። ላንተ እግዚአብሔር የወሰነልህ ነገር እቺ ናት። በርታ ፈጽመዋል። አቤት እግዚአብሔር የተመሰገነ ይሁን። ከዚህ የተነሳ በረታ። እድል ነው እውነት። ወንድም ሞላ እንኳን ይሄንን አደለህ። እነ ቢሾፕ በቀለ እዚህ አለ፣ ቢሾፕ ተክሌም አለ ነበር ማለት ነው። እነሱ በትግል ውስጥ፣ በስደት ውስጥ፣ በመከራ ውስጥ፣ በመታሰር ውስጥ፣ በመገረፍ ውስጥ፣ በመራብ ውስጥ፣ አንጀት ወደ ጀርባ በመዞር ውስጥ ያን ነበር እግዚአብሔር የበረከታቸው ምንጭ ያደረገው። ሰራ አልሰራም? ሰራ አልሰራም? ሰራ አልሰራም? ገልበት አረገና ሌላ ትውልድ አመጣ። እዚህ ጋር እንዲህ መሰለ የሚሰራ ወዶ ነው የሚሰራው። ይሄኛው ደግሞ ለሱ እድሉ ይሄ ነው። እድሉ ይሄ ነው። ኦፖርቹኒቲው ይሄ ነው። ይሄንን እድል ሳትጠቀምበት ቢያልፍ አለፈ። ስለተጠቀማችሁበት እግዚአብሔር ይመስገን። እንኳን ደስ ያላችሁ እላለሁ። በመጽሐፍ ቅዱሳችን ውስጥ ነህምያ በሚባል መጽሐፍ ውስጥ የምታገኙት የእስራኤል ልጆች የቅጥር የኢየሩሳሌም ቅጥር ዛሬም አለ። ቅጥር ስራ ነበር። ቅድም ብያችኋለሁ። መስዋዕት ሲደመር ጊዜ እና የእግዚአብሔር ሰዓት ደረሰ። የቱ
የእስራኤል ልጆች 70 ዓመት በምርኮ የሚኖሩበት ዘመን ኪሊዋለች አለቀች እንደገና እስራኤል ወደ ምድሩ የሚመለስበት ሰዓት ከሰማይ ተደወለ ሌላ ሰዓት መጣ ሌላ ጊዜ መጣ ሌላ ሁኔታ መጣ ሌላ የእግዚአብሔር የበረከት አሰራር እንደገና እና ጠጅ አሳላፊ በንጉሱ ቤት የነበረ ነሚያ የሚባል ሰው ቀሰቀሰው ጊዜ ችሎታ የለውም ግንበኛ አይደለም መሐንዲስ አይደለም ኤሌክትሪሻን አይደለም ያውም የእስራኤልን የቅጥር ግንብ ለመገንባት ጡንቻ ይፈልጋል ምክንያቱም እኛ በ20 እና በ25 ሳንቲም የምንደረድራቸው ድንጋዮች በእስራኤል አገር 2 ሜትር ነው አንድ ሰው ብድግ አድርጎ አንድ ግንበኛ ቁጭ የሚያደርገው አይ በዚህ ዘመን ቢሆን ኖሮ በክሬን ቁጭ እየተደረገ የሚደረደር የሚገነባ እኛ ግንብ አንዲ ያለ እዚህ ኢንጂነር አንዱ አለ 60 ሳንቲም 70 ሳንቲም ቴክነስ ነው እዛ መኪና ያስነዳል ስፋቱ ያንን ለመስራት አንድ ኮስማና ተላላኪ ከቤተ መንግስት ወጥቶ የተጊዜው ስለሆነ ይከፈላል የተከፈለው ይከፈል ጊዜው ይረዳኛል በአማርኛ ጊዜ የሰጠው ቅል ድንጋይ ይሰብራል ይባላል ጊዜ የእግዚአብሔር ሰዓት ሲደርስ ግድ የለም መስዋዕት ይከፈል የሚሰራ ነገር አለ ብሎ ብድግ ብሎ ንጉሱን ይሄዳለሁ አለው ምን ልትሆን ልገነባ ልሰራ አንተ አዎ ልምዳለህ ግንበኛ ነበርክ ከዚህ በፊት ነው የእግዚአብሔር ሰዓት እስቲ የእግዚአብሔር ሰዓት በሉ የበረከት ሰዓት እና ከዚያ ብድግ ብሎ ተነስቶ ወደ ኢየሩሳሌም ሄደ ኢየሩሳሌም ሲሄድ የገጠመው ሰዎች የገጠሙት ሰዎች በኢየሩሳሌም የቀሩ ድቅቅ ያሉ በረሃብ የተወለጉ ከምርኮ የተረፉ ናቸው እነሱን ሰበሰበና ምን ይመስላችኋል እንስራ አላቸው ያ ሁሉ ትከሻ ጎባጣ ረሃብ የጨረሰው ነገር ግን የእግዚአብሔርን ሰዓት ያወቀ እንስራ አለ በረከታችን ነው ያቺ ሰዓት ካመለጠች ለዛ ትውልድ ሌላ የበረከት ዲዛይን ሌላ የበረከት ነገር የለም ካመለጠችው ያ ትውልድ ያ የእግዚአብሔር እቅድ በዚያ ሰዓት እግዚአብሔር ህዝቡን ሊባርክበት ያለው የእግዚአብሔር እቅድ ካመለጠ ሌላ ትውልድ ነው የሚመጣው ሌላ አሰራር ነው የሚመጣው ሌላ የበረከት መንገድ ነው የሚመጣው ስለዚህ አድል ነው ቶሎ ያችን እድል ሳም አንዳንዶች ይሄንን ከራሴ እንደማልናገረው ስሙ አንዳንዶች ሰንበላጥ ጦቢያ ጌርሳም ሌሎችም አሹዶዳውያን ምናምናውያን እነዚህ በሚሰሩት ግንብ ላይ ቀበሮ ቢዘልበት ይፈርሳል አሉ አበሸቋቸው እንዲህ አለ ነህምያ እናንተ ብትሰሩ ከኛ ጋር ይሻል ነበር ካልሆነ ግን እድል ፈንታ መብት መታሰቢያ የላችሁም በቃ ኦፖርቹኒቲያችሁን ሉዝ አረጋችሁት ዮርዳን ከዚያም በኋላ ለእናንተ የሚመጣ ሌላ የበረከት እቅድ የለም አጣችኋታል እኔ ዛሬ ተንገብግቤ እላለሁ እግዚአብሔር በዚህ ዘመን ሊሰራ ባሰበው ነገር ላይ ዘሎ መግባት ያስፈልጋል ለምን የበረከታችን እድል ነው የበረከታችን መንገድ ነው ሰማይ የቀረጸው የእግዚአብሔር ሐሳብ ነው ሆይ እኔ ትንሽ እድሜ ነው የቀረኝ ብዬ አስባለሁ ነው ግን በቀረችኝ እድሜ ልክ ለዳዊት እንደተጻፈው የእግዚአብሔርን ሐሳብ አገልግሎ ማንቀላፋት ተመስገን በሉ እስቲ እንደዚህ እንጸልይ ምን አለበት ጌታ ሆይ ሐሳብህን አገልግዬ ልለፍ በሉ እንዳያመልጠን እኮ ነው
እንዳያመልጠን እኮ ነው። የሆነች ትላለች እግዚአብሔር በጊዜና በመስዋዕትነት ነው የሚንቀሳቀሰው። ልክ ነህምያ ሲገባ ምንም የለም፣ አቅም የለም፣ ገንዘብ የለም፣ ችሎታ የለም፣ ምንም የለም። ግን ጊዜና እንስራ ለመስራት መሰጣት ይሆናል። አዋሳ ላይ ያውን ይሆናል። ህዝብ እንደዚህ ምስኪን ህዝብ የእያንዳንዱ ደሞዝና ገቢ ቢታሰብ እኮ ሄጅ ጠንቁላችሁ ነው ይሄን የሰራችሁት ያስብላል። መስዋዕትነት ካለ ጊዜው ከፈቀደ የማይሰራ ነገር ምንም የለም። ጊዜው ደግሞ ምን ያደርጋል መሰላችሁ? መስዋዕቱን በቃ በል ያሰኛል። እግዚአብሔር የተመሰገነ ይሁን። ወደ አዲስ አበባ ስመጣ እንዲሁ መንገድ ላይ ጊዜንም ለማለት ስለ አስቴር እንዲሁ አንዳንድ ሪሰርቾች እያየሁ ነበር። እቺ ሴት ስንት ዓመት ኖረች ብዬ ማለት ነው። የአርጤክስስ ሚስት ማለት ነው። ስንት ዓመት ኖራ ይሆን አልኩኝ። የተለያየ አይነት ግምቶች አሉ፣ ግን 9 ዓመት ነው በዛ መቀመጫ ላይ የተቀመጠችው። እውነቱን ያ ሰውዬ ነብይ ነው። ያ መርዶክዮስ ምን አላት? ቀኑንም መቁጠር የእድሜዋን መቁጠር ባይችልም አስቴር አላት፣ እዚህ መንግስት ውስጥ የተቀመጥሽው ለዚህ ለእግዚአብሔር ጉዳይ እንደሆነ አታቂም ብሎ እንደ ንግስት ሳይሆን እንደ አንድ የቤቱ አሽከር ነው ያነጋገራት። አንቺ ይሄን ባትጠቀሚ እግዚአብሔር ሌላ ያስነሳል። but you will lose your opportunity። እድልሽን ግን ታጫታለሽ። አንቺ ላንቺ ይሄንን አንድ ትልቅ ስራ ሰርተሽ ሰማይ መዝገብ ላይ ስምሽን የሚያጽፍ ዛሬ ደጉ የሚሰብክሽ ሌላውም ተነስቶ የሚሰብክሽ ሰማይ ሽልማት የተዘጋጀልሽ የመሆን እድልሽ እዚች ጋር ነው ያለው። እቺን እድል ባትጠቀሚበትና አንዴ ዙፋን ላይ እንዲህ ስትቀመጪ፣ አንድ ጊዜ ሌላ ቀሚስ ስትገዢ፣ አንድ ሞል ገብተሽ ሌላ ምናምን ስትገዢ፣ ጸጉርሽን 10 ጊዜ ስትሰሪ፣ ሌላ ሜካፕ እንትን ስትይ ጊዜሽን አታጥፊ። እቺ ጊዜ 9 ዓመት ናትን ብትኖሪያትና እቺን ለእግዚአብሔር ከሞን ለእግዚአብሔር ሃሌሉያ ሃሌሉያ እቺን ለእግዚአብሔር ብሎ ጸልዩልኝ እንጸልያለን። 3 ቀን ተጸልየላት ገባች። አያችሁ እግዚአብሔር ከሰማይ ያቀደው ነገር ስለነበር፣ የእግዚአብሔር ዘላለማዊ ሐሳብ ስለነበረ ሰውየው ዝም ብሎ ዘንጉን ይዘረጋል። ምን ተፈልጋለሽ? እስከ መንግስቴ እኩሌታ ይሰጥሻል። እሱ አይደለም እኮ የሚያስብለው ጊዜው። የማ ጊዜ? የእግዚአብሔር ጊዜ። እና ይላታል ያዋላ ና እንዲሁን በዚህ ወጣ እንዲህ ጻፍ። እሺ ጻፊና ከስሩ ፈርማለሁ ይላል። የትኛው ሰው ነው ከጽፎ የሚያስፈርም? ሳጠበቃ አቤት እግዚአብሔር እንደው እንዲህ መለስ ቢያረገን። ሃሌሉያ! እግዚአብሔር ወደ ሰጠን እድል በዘመኑ እንድናከናውነው እግዚአብሔር ወደ ሰጠን እድል ጉልበታችንን፣ ነፍሳችንን፣ አእምሮአችንን፣ መንፈሳችንን እዛ ላይ ብናፈስ እንዴት እንባረካለን! እንዴት እንጎበኛለን! እንዴት እግዚአብሔር ከኛ ጋር ይሆናል! እንዴት ሰማይ የሚጻፍ ብዙ ታሪክ ይኖረናል! ሃሌሉያ ሃሌሉያ! ወገኖች እድል ያልፋል፣ ይመጣል፣ ያልፋል። አሁንም ስለምሰሙኝ በጣም አከብራችኋለሁ። እግዚአብሔር ይስጥልኝ። አንድ ቀን አንድ ልጅ 2 ዓሳና 5 እንጀራ ግምት ያለው የምሳ
ኢየሱስን የሚከተሉት 5000 ምናምን መካከል ቆይ ለማንኛውም እዛው ያመሸን እንደሆነ ብሎ ምሳውን ይዟል እና ኢየሱስ ደግሞ አይቷታል ለልጁ አንድ ድል ሊሰጠው ነው ወይኔ እዚህ ያላችሁ ቲኔጀሮች ወጣቶች ለናንተም እድል ይመቻቻል ላሮጊቷ እድል ይመቻቻል ለሽማግሌው እድል ይመቻቻል ለወጣቱ እድል ይመቻቻል ለህፃኑ እድል ይመቻቻል እና ያ 2 ዓሣ እና 5 እንጀራ መጥቶን ነገር ይዞ 5000 ሰዎች ተርበው ከ3 ቀን በኋላ ወደ ቤታቸው ሲመለስ እንዲሄዱ አልፈልግም አለ ስጧቸው አለ ለምን ስጧቸው አለ እስቲ እድል አገኙ እኔ እኮ ከሰማይ ማለት ይችላል አዝነው የለ ለ600 ምናምን ሺህ አዳልት ራሱን የቻለ ድርጭት አውርዶ የለ ስጋ አንድ ወር እንዲበሉ አድርጎ የለ አላረገም መናላ ዘነበም አሁንስ ዘመን ያቅተዋል ለምንድነው ታዲያ እንደዛ የሚያደርገው ለሰው እድል ይሰጣል የመባረኪያ እድል ሃሌሉያ ሲችል ማድረግ ሲችል ላንቺ የመባረኪያ እድል ይሰጣል አቶ አይደለም ላንተ የመባረኪያ እድል ሲሰጥ ነው እና እግዚአብሔር ያንን ልጅ ሊባርከው ፈልጓል ደግሞ ያንድ ጊዜ እድል ናት ሰጠ ያ ልጅ ፈልጓልና ኢየሱስ ያ ልጅ ሰጠ ከዚያ 2 ዓሣና 5 እንጀራው ተባዛ ያን ሁሉ ሰው መገበ 12 ቅርጫት ተነሳ ያቺ የዛ ቀን እድል ናች ሃሎ የዛች ቀን አንዴ እንዲህ መጣ ከዚያ በኋላ ያልተመለሰ በማግስቱ ምድረ ደቀ መዝሙር ምድረ ተከታይ በአጠቃላይ አገልግል ይዞ ቢሄድ ወደ ቤቱ ነው የተመለሰው እንደዛው የሚባርክ መስሏቸው ያ ሁሉ ሰው አገልግል ምናምን ተሳሃን ቋጥሮ ሄደ በሙሉ ምንም የዛች ቀን እድል ነች የዛች ቀን እድል ነች በረከታችን ከጊዜ ጋራና ከመስዋዕት ጋራ የተያያዘ ነው ለማለት ነው ከገባችሁ ሃሌሉያ በሉስቲ እድል ነው አንድ ቀን ኢየሱስ ክርስቶስ በስምዖን ቤት ተቀምጦ ያለ አንዲት ሽቱ ያለው ያልባስጥሮት ብልቃጥ ይዛ ገባችና በኢየሱስ እግር ስር ሰብራ አፍሰሳ እግሩን በሽቱ ቀባች ሃሌሉያ ምን እንደታያት አላውቅም ምን አሉ ሰዎች ወይ ለድሃ ቢሰጥ ኖሮ ምና በ300 ብር ተሸጦ ምን ቢሆን ኖሮ ድሆች ሁሉ ጊዜ ከናንተ ጋር ናቸው ለኔ ምን ማለት ነው ለኔ የሚደረግ ነገር ሁሉ ከጊዜ ጋር የተያያዘ ነው ጊዜን ሚስ ካረጋችሁ ያንን ለኔ የሚደረገው ነገር እድል አታገኙትም ድሆች ግን ሁሉ ጊዜ ከናንተ ጋር ናቸው ለድሃ የሚደረግ ነገር ጊዜ የለውም ለኔ የሚደረግ ነገር ግን ያልፋል ጊዜው እና ከዚያ በኋላ ያንን በደንብ በተግባር ታዩታላችሁ እሷ እፍስ አረገች በድሏ ተባረከች እንደውም ምን አለ ይሄ ወንጌል በሚሰበክበት ቦታ ሁሉ እኔን አሁን መንጋጋይና ዞሮ እሷን የሚያናገረኝ ያቃል ይሄ ወንጌል በሚሰበክበት ቦታ ሁሉ የሷ ስም ይጠራል
ለዚህ ነው መጣራት። ግን እሷ ያችን እድል ላፍ አርጋ ሄደች። ይቅርታ እናቶች፣ ሌሎቹ እነ ማርያም እነ ሶስና ምናምን ደግሞ ሬሳውን ወይንም መቃብሩን ዘይት እንቀባለን ብለው የትንሣኤ ዕለት ጠዋት ሄዱ። እሱ ተነስቷል እና እንትናቸውን ሽቷቸውን ይዘው ወደ ቤት ሽቶ መቀባትም ቢሆን ለእግዚአብሔር የሚደረግ ነገር ሁሉ በጣም 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 ከታይም ጋር ከጊዜ ጋር ሴንሲቲቭ መሆን አለብን። ከዛ ጋር ነው በረከታችን የተቋጠረው። ለምሳሌ መንፈስ ቅዱስ መጥቶ በሕይወትሽ ይሄን አርግ ሲልህ እባክህ ቶሎ እሺ ብለህ አድርግ። ቆይ ቶሎ እሺ ብለሽ አርጊ፣ ቶሎ እሺ ብለህ አድርግ። ለምን ሁለተኛ አይመጣም? ያ ሰዓት እጅግ አስፈላጊ ነው። በሰዓቱ እግዚአብሔር ይመስገን። እስቲ ተመስገን በሉ። አበዛሁባችሁ። እግዚአብሔር ይመስገን። ቅድም መጀመሪያ ስነሳ ያልኩትን ጥቅሼ ለመጨረስ ሞክራለሁ። እግዚአብሔር በመካከላችን እንዲሆን የተሰራው ቤት እሺ አለቀ። ያው ኦልሞስት አልቋል። ግን ይሄ ቤት ተሰርቶ አለቀ የሚባለው ይሄ ቤት ተሰርቶ አለቀ የሚባል ቀለሙን ሽክ ብሎ መቀመጫውም የተባለው ምናምን 5 ሚሊዮን ብር ድርገም ብሎ ለኔ ግን አላለቀም። ይሄ ቤት አለቀ የሚባለው ሁለተኛው ቤት አብሮ የተያዘው ቤት ሲያልቅ ነው። ያ ቢሮ ሲያልቅ አይደለም፣ ሁለተኛው ቤት ሲያልቅ ነው። እኔና አንቺ ተሰርተን ስናልቅ ይሄ ቤት አለቀ። የገባው ገባችሁ? መቼ ነው ይሄ ቤት የሚያልቀው? እዚህ ቤት ውስጥ ሁለተኛው ቤት ተሰርቶ ሲያልቅ ነው። ሁለተኛው ቤት ማን ነው? እኛ የሕያው እግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? መጽሐፍ ቅዱስ እኮ እኛን ከዚህ የተነሳ እንደ ህንፃ እንደሆነን ይናገራል። ህንፃ እንደሆነን ይናገራል። ማስረጃ ከፈለጋችሁ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ የእግዚአብሔር ህንፃ ናችሁ ይላል። እስቲ አጠገባችሁን ያለውን ሰው የእግዚአብሔር ህንፃ ነህ በሉ። ችግሩ ምን መሰላችሁ? ይሄ በጣም አስቸጋሪ ነው። ላሳያችሁ ትንሽ ተፈቅዶላችሁ። ምንድነን እኛ? አንደኛ ጴጥሮስ ምዕራፍ 2 ላይ ደግሞ ምን ይላል? እናንተ እንደ ሕያዋን ድንጋዮች ሆናችሁ ለእግዚአብሔር ቤተ መቅደስ እንድትሆኑ ተሰሩ ይላል። ደግሞ ድንጋይ ናችሁ ይላል። አሁን አጠገባችሁ ያለውን ሰው ድንጋይ ነህ በሉት ብል ልክ አይመጣም፣ ይቅርብኝ። በጣም ጥሩ። እዚህ ያሉ ግንበኞች እነ ባይሳ ምናምንትስ ሊያርሙኝ ይችላል። ይሄንን ከካባ የሚመጣ ድንጋይ ይዘን ካሽ ስናደርገው አይቆጣ፣ አይበሳጭ፣ ወደ ነበርኩበት ካባዬ ሄዳለሁ ብሎ አድማ አይመታ።
ይሄኛውን ድንጋይ ጠርቦ ህንጻ ማረግ ወዳጄ አንድ ጠንካራ ስብከት እንኳን ጓ ሲያረጋው ነኩኝ ይላል። ድሮ ድንጋይ ሆነ ልትሰራድ እንደ መጣው መንካት ነው ወይ ወደ ካባ ተመለሳለህ እንጂ እዚህ ከገባ አሽመልምሎ ኢየሱስ በቃሉ በመንፈሱ በመላእክት ድጋፍ ሰርቶ ተለውጦ ትልቅ የለም ትንሽ የለም። እንደውም ትልልቁ ነው በጣም የሚፈለጠው። ትልልቁ ማህ ያለው ምናምን የሚለው አንተ ላይማ በእንትን አይደለም። ይሄ በዛኛው መዶሻ አይደለም፣ በዛኛው በመራጃ ይሄ ትዕቢት፣ እኔነት፣ ትልቅ ነኝ ማንተስ ነኝ የሚል በሙሉ ብሎ ኢየሱስ ተሰርቶ ሲያልቅ ነው ቸርች ሰራን የምንለው። እውነት ነው ውሸት አሊያም ለመጀመሪያው ቤት ሰራችሁ፣ ሁለተኛውን ቤት ግን አንሰራም ብላችሁ አደማችሁ ማለት ነው። እስቲ ሁለተኛውን ቤት እንሰራለን የሚል ብቻ እጁን ወደ ሰማይ እስቲ ልይ አይ ለምን መሰለህ አንከረፈፋችሁት እጃችሁ። ለምን እኔ እንጃልኝ የምትሉ ነው የሚመስለው። ሁለተኛውን ቤት እንደገና ሁለተኛውን ቤት ለሰማይ እንዘጋጃለን። ሃሌሉያ። ይሄ ወደ መንፈሳዊው ነገር ማድላት ያስቸግራል። አሁን ከዚህ ከቁሳቁሱ ከምኑ ስራ ወደ መንፈሳዊነት ማድላት እንደሚከብድ አይመስላችሁ? አሁን ሰለሞን ያን ቤተ መቅደስ ሰራ። ብር ነው የወጣበት፣ ወርቅ ነው የወጣበት፣ ሀብት ነው የወጣበት አይደል? ከሰራ በኋላ ደግሞ ሲጸልይ በዚህ ቤት ለሚደረግ ጸሎት ሁሉ ሰማይ ይከፈት፣ ረሃብ ቢኖር ጥማት ቢኖር አገር በረብሻ በጦርነት ብትያዝ ህዝብህ በስም የተጠራው እዚህ ቦታ ቢጸልይ ስማ፣ እግዚአብሔር ሰማለው አለ። ችግሩ የመጣ በሙሉ የሰለሞንን ቤተ መቅደስ ጣራ ነው። አንድ አይጸልይም። ሰለሞን ደግሞ በጣም ይሄ ምንድነው ይባለው እንቆቅልሽ ፈቺ ስለሆነ ሰሌ እንዴት ነው በዚህ ጉዳይ ላይ ምን አስተያየት አለ? አንድ የሚጸልይ ስለሌለ ከጥቂት ወር በኋላ ምን እንደሆነ ታውቃላችሁ? እዛው ኢየሩሳሌም ቤተ መቅደስ ፊት ለፊት ሰለሞን የጣዖት ቤተ መቅደስ ሰራ። ለምን መሰላችሁ? መንፈሳዊው ነገር ካልተሰራ የሰለሞን አይነት 3 ትሪሊየን ዶላር ቢሚፈጅ በዛሬ ስንት ዓመት በዛሬ 40 ዓመት ዋጋ 3 ትሪሊየን ዶላር የሚፈጅ ቤት እንኳን ምናምን ሆነ። ያኛው ቤት ካልተሰራ ቤት አላለቀም። እስቲ ስንቶቻችሁ እንሰራለን ትላላችሁ? ተባረኩ። ይበቃኛል። ስለዚህ እንቆማለን። እጆቻችንን ወደ ሰማይ እንዘረጋለን። ኦ ሃሌሉያ! እስቲ እናመስግነው። ወሪሻባ ሰባካላ ለቦራማሻ ተራላ ቦላላስ ሆይ ያሰማላ ኢየሱስ ና ኢየሱስ ወደ እያንዳንዳችን ህይወት ደግሞና ወደ እያንዳንዳችን ህይወት እንደገና ፊትህን መልስ። ወደ እያንዳንዳችን ህይወት ልትሰራን ልትፈጥረን ጌታ ኢየሱስ ክርስቶስ ሆይ እጅህን ዘርጋ።
ሆያ ማሐሳያ ተራላ ቦላ ለባሻሪያ ራላ ቦላ ለባሳ ተራላ ሃላላ ሻሪያ ራላ ቦላ ለባሳ ተራላ ቦላ ወደ ያንዳንዳችን ህይወት ፊትህን መልስ። ወደ ያንዳንዳችን ህይወት ፊትህን መልስ። ወደ ቤትህ ፊትህን መልስ። ወደ ማደሪያ ፊትህን መልስ። የመንፈስ ቅዱስ ማደሪያዎቼ ናቸው ወዳልከው ወደኛ ፊትህን መልስ። ወደ ልባችን መልስ። ሃሌሉያ ና ቤትህ ሙሉ ይሁን። ቤትህ ሙሉ ይሁን። ኢየሱስ ሙሉ ይሁን። ሙሉ ይሁን። ሙሉ ይሁን። ቤትህ ሙሉ ይሁን። ኢየሱስ ሙሉ ይሁን። ኢየሱስ ሙሉ ይሁን። ኢየሱስ ቤትህ ሙሉ ይሁን። ቤትህ ሙሉ ይሁን። ቤትህ ጎዶሎ አይሁን። ቤትህ ጌታዊ ግማሹ ተሰርቶ ግማሹ አይቅር። ግማሹ አይቅር። ሃይ 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 ya 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 na ወዳላለቀው ቤትና ወዳላለቀው ቤትና ገና ተሰርቶ ወዳልተጨረሰው ቤትና ወደ እኔና ወደ ህይወቴና ወደ ልቤና ና ኢየሱስ ና ኢየሱስ ና ኢየሱስ ና ወደ መቅደስ ዘንበል በል። ወደ ያንዳንዱ ልብ ዘንበል በል። ና በማደሪያህ ላይ እሳት ይውረድ። በልጆች ላይ እሳት ይውረድ። በመቅደስ ላይ እሳት ይውረድ። የእግዚአብሔር መንፈስ ይውረድ። የእግዚአብሔር ግርማ ይውረድ። የእግዚአብሔር ኃይል ይውረድ። የእግዚአብሔር ቅድስና ይውረድ።